የገጠር ቤታችን ላሳያችሁ የኛ ቀዬ ነው ይሄ የኛ ቀዬ ነው። አሁን ወደ እንትኑ ልሂድ ወደ የገጠር ፎቅ ወደሚባለው የኛን የገጠር ፎቃችን ላሳያችሁ። የገጠር ቤት የናፈቃችሁ የገጠር ፎቅ አጎዛ ምናምን የናፈቃችሁ አገራችሁ የናፈቃችሁ እዛ ማዶ ሻሪያ ገነት ነው ይታያችኋል። ሻሪያ ገነት ዋርላ ጋዞ ወረዳ የናፈቃችሁ ያዙ። ሁሉንም ሀገር ነው ማሳያችሁ። እዛ ጥግ ላይ ሻሪያ ገነት ነው። እዛ ማዶ አላላይ አሞራ ባር እያያችሁ አሞራ ባር ይባላል። አሞራ ባር ነው። ቆይ በዛው አሳያችኋለሁ። አሞራ ባር እዛ ጋር ደግሞ የጠጭ ዋሻ ሚካኤል እዛ ጋር ሲታያችኋል። አጓቷ ከዛ ጓዛ በዚህ አቅጣጫ ጓዛ ነው ታያችኋል። ጓዛ ታያችኋል። ይሄ ደግሞ ሲሎ ሜዳ የሚባል ትምህርት ቤት ወደ ጠጭ ስሞትባችሁ ድጋሚ እንትናን ማን ነው አጓቷን ላሳያችሁ። ዙም እያረጋችሁ ትታያችኋል። አጓቷ የዚህ አካባቢ ተወላጆች ይታያችኋል። ይሄ የኛ ቤት ነው። ይሄ ውሻ ደግሞ አለ። ተነሳ አንተ ውሻ፣ በአለም ልትሰራጭ ነው ትበላኝና የኔ ተከታታይ ህዝብ አይለቅህም። የሚለቅህ እንዳይመስልህ። አሁን ነው ዋናውን ነገር የማሳያችሁ አሁን ላይ ነው። እዛ ጥግ ዙም አርጋችሁ ኪዳነ ብረት ጀበራ ኪዳነ ብረት ትታያችኋለች። አትታይም መሰል። ቆይ ጠጋ አድርጌ ላሳያችሁ። ጀበራ ኪዳነ ብረት ከዛስ በልጉ ከጀበራ ኪዳነ ብረት ቀጥሎ ማን ነበር የሚባለው? አርግሼ ነው። የአርግሼ ልጆች የት አላችሁ? እስኪ እንደው አሁን ከምሰራው ቪዲዮ እኔ እዚህ ነው የተወለድኩት እያላችሁ ኮሜንት ላይ ያስቀምጡልኝ። በልጉ ዋናው በልጋችን ይሄ ሀገራችን በልግ ነው። አሁን የበልግ ወቅት ነው። ከዛ ጀበራ ኪዳነ ብረት የት አሉ? ትታያለሽ? ኪዳነ ብረት አትዝች ጋር ኪዳነ ብረት በልጉ ይኸው የእህል ወቅት የበልግ ወቅት ነው። ከዛስ እየታያችሁ ነው። በልጉን በደንብ ይዩት። እዚህ አካባቢ በልግ ያላችሁ ሰዎች ታያችኋል። አገሬ ደግሞ አንድ ነገር ላሳያችሁ ነው። ይሄ ማለት ይሄ የኛ ባህር ዛፍ ነው። ይሄ ሁሉ እናንተ እኔ የባለበልኝ ሰይን ስላችሁ አንዳንድ እዚህ ቅር የሚላችሁ ሰዎች ይሄ ሁሉ ባህር ዛፍ የኛ ባህር ዛፍ ነው። ታያላችሁ። የባህር ዛፍ ሁሉ የኛ ባህር ዛፍ ነው። ይሄ ባህር ዛፍ ሁሉ። ከዛ አንድ ነገር ላሳያችሁ። እዚህ ጋር ኮሶ አለ። ኮሶ ታውቃላችሁ? ከ300 አመት በላይ የተቀመጠ ነው። የኔ የአያቴ አያት ውርስ ከ300 አመት በላይ የተቀመጠ ውርስ ነው። ኮሶ ይባላል። አንዳንድ ጊዜ ኮሶ በሽታ ሲይዛችሁ በሕክምና መድኃኒት አይደለም ምን ወስደው ኮሶ ላሳያችሁ። ኮሶ ይባላል። ይሄ የኔ የምንዝላት የእንጅላት የምንትንሴ ኮሶ። እኔ ለዛ እኮ ነው ብዙ ጊዜ ባላባልኝ ስላችሁ እናንተ የምትገረሙ። ወይ ራስቼ እንትናን መሰለያን ሳላሳያችሁ መሰለያዎች። ከዛ በዚህ ደግሞ ማን ነበር? 3 ውሃ። ከዛ ደግሞ የእንቀት አለ። የእንቀትም አለ። የእንቀት 3 ውሃ። አቤት እንደው እዛ አካባቢ የማን ቤት ነው ታውቃላችሁ? የኛም ቤት ደግሞ አላሳያችሁ። የኛም ቤት